የሲሎን ዲስተበብ ወድሻለሁ የናሁም መድኃኒት ወድሻለሁ ማርያም አከብርሻለሁ ማርያም እወድሻለሁ። ሌላ አዳም የምትጠብቂያለሽ? እዚህ ጋር ነው ያለው አዳም፣ ሌላ አዳም። ልባም ሴት መሆን ቀላል አይደለም። ምን ዋጋ ያስከፍላል። አስተዋይ ሴት መሆን ቀላል አይደለም፣ ዋጋ ያስከፍላል። አንድ ያላገባ ሰው ማሰብ ያለብን ምን መሰላችሁ? አሁን እዚህ ማለት ያላገባቸው ወጣቶች እኔ ራሴን ባገኘው አገባዋለሁ። ሴቶች ወይ ለባሎቻችሁ ታዘዙ። ልብና ትሁት ከሆንክ መቼም ነው የማትወርቀው። አንዳንድ ወንዶች በጣም ነው የሚያሳዝኑት። ምንም ብትናገር ዝም። ልብና ትሁት ከሆንክ መቼም ነው የማትወርቀው። አንዳንድ ወንዶች በጣም ነው የሚያሳዝኑት። ምንም ብትናገር ዝም። መናገር ሳይፈልግ ቀርቶ ሳይሰማው ቀርቶ እንዳይመስልሽ። ከልጆቻቸውን ለማሳደግ ጭቅጭቅ ላለመፍጠር ጸጥ። እኔ እንደው እግዚአብሔር ሁሌ እላለሁ፣ ሁሌ ይገረማለሁ። ዝም የምትሉ ሰዎች ግን የእውነት በድጋሚ እግዚአብሔር እናመስግኑ። ምን አይነት አስተዋይነትን እግዚአብሔር እንደሰጠክ። አስተዋይነት እኮ ነው። ዝምታ እኮ ጥበብ ነው። ዝምታ እኮ አስተዋይነት ነው። እየተሰደበ እየተናገረ ጸጥ የሚል ሰው እኮ ጥበበኛ ነው አይደለም? ባለቤቷ እየተናገራት ውስጧ እያረረ ጸጥ የምትል ሴት እኮ ነገሩን ላለማባባስ ነው። የእውነት በጣም ጎበዝ ሴት ነሽ። እግዚአብሔር ይባርክሽ። አሁን መናገር ይቻላል። ትከሻ መለካካት ይቻላል። አዎ በዚህ ዘመን ደግሞ በተለይ ሴቶቹ ስፖርተኛ ናቸው። እናገራለሁ እንደ በፊቱ እደባደባለሁ ብለትል አጸፋ ምላሹ የዛሬዋ ስፖርተኛ ነች። እንደ ወንዱ ሰነፍ አይደለችም። ሁሉም ወንድ ሰነፍ ነው እያልኳቸው አይደል። ለወደፊት ማግባታችሁ ካልቀረ ሰላም የምትፈልጉ ከሆነ ደስታ የምትፈልጉ ከሆነ በረከት የምትፈልጉ ከሆነ ስለምትፈልጉት ነገር አጥኑ። በመንፈሳዊ ሕይወት ደስተኛና ስኬታማ መሆን የምትፈልጉ ከሆነ መጽሐፍ ቅዱስ ግለጥና በደንብ ሰርች አድርግና ስለዛ ነገር አምጡ። ብዙ ጊዜ ሔዋናችሁ አጠገባችሁ ቁጭ ብላ ህልም የምትጠባበቁ ሰዎች አላችሁ። አዳምሽን አምጥቶ ፊት ለፊትሽ እያሳየሽ ማለት ነው። ሌላ አዳም የምትጠብቂያለሽ? እዚህ ጋር ነው ያለው አዳም፣ ሌላ አዳም። ልባም ሴት መሆን ቀላል አይደለም። ምን ዋጋ ያስከፍላል። አስተዋይ ሴት መሆን ቀላል አይደለም፣ ዋጋ ያስከፍላል። አስተዋይ ሴቶች ዋጋ ከፍለው እንቅልፋቸውን አጥተው እግዚአብሔርን ማለዳ ማለዳ ባክን ጌታ ሆይ ጥበበኛ ሴት አድርገኝ ብለው ለምነው ነው የሆኑት። ዝም ብሎ ሴት ሁሉም ሴት ነው። ልባሟን ሴት ማን ሊያገኛት ይችላል? ያቺ ራሷ ላይ የሰራች ትምህርቷ ላይ አመለካከቷ ላይ አነጋገሯ ላይ መጽሐፍ የምታነብ ሰው የሚውልበት ቦታ የምትውል ከወረኛ ከመንገደኛ ጋር ያልተባበረች ሐሳቧን ከእግዚአብሔር ጋር ያደረ እግዚአብሔር የምትፈራ ሰው የምትወድ ሰው የምታከብር። አዎ ለይስሐቅ የተመረጠችውን ሚስቱን ታስታውሳላችሁ? ገና ሎሌው ሲመጣ ለሱም ለግመሎቹ ለበቅሎቹ ለዛ ሁሉ ደከመኝ ሰለቸኝ ሳትል ምን አጠጣች? ውሃ። ሚስቱ መሆን አላወቀችም፣ እንትን መሆን አላወቀች፣ ምንም አላወቀችም። ልባም ሴት ባሌ ነው ብላ አይደለም ልባምነቷን የምታሳይ። ለማንም ልባምነቷ ይታያል፣ አስተዋይነቷ ይታያል። ለማን አስተዋይ ናታ በተፈጥሮ። ሴቶች ወይ ለባሎቻችሁ ታዘዙ። ወንድ የሚፈልገው መታዘዝ ነው ማለት ነው። እሺ ባይ መሆንን ይፈልጋል። ያንን ሲያደርጉለት መግዛት እኮ ነው በራሱ እኮ። እሺ የሚል ሰው ነው የሚገዛ። የሴት ልጅ ትክክለኛ መልኳ እሺ ነው። እሺ የምትለው ከሆነ ከዚህ በኋላ ሁሉን ነገር ባሪያ ሆኖ ልክ እዚህ በገመድ እንደሚጎተት በግ እንደፈለገች ማዘዝ ትችላለች ማለት ነው። ስለዚህ በከመ ቤተ ክርስቲያን ትትእዘዙ ለክርስቶስ ከማሁ አንስትኒ ተአዘዛ ለአምጣቲከ፣ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሴቶችም ለባሎቻችሁ ታዘዙ። ይሄን መታዘዝ አንዱ ነገር። አሁን ይሄን ግብአት ታደርግለታለች ወይ? ከመፋታት በፊት እሺ ማለትን፣ በጎ መሆንን፣ ብሩህ ገጽ ማሳየትን፣ መታዘዝን። ደግሞ በጣም የሚያስደንቀው ነገር ትዳር ይህን ያህል ቀሎ ነው እንጂ ከመዘለግ ዚነን የሚለው ለክርስቶስ ለባሎቻችሁ ስትታዘዙ ለክርስቶስ እንደምትታዘዙ ቁጠሩት። በዚህ መጠን ደስ ትሰኝበታለች ወይ? የእሱን ጠባይ ስትችል የክርስቶስን መስቀል እየተሸከመች እንደሆነ ትረዳዋለች። ይህንን አድርጎ መቻል ይገባል። ስህተቶችን ደግሞ አንድ ሰው አለመቆጣጠር። ሰው አየሁ ካሉት አይስተካከልም። አይቶ ማለፍን መልመድ፣ አንዳንድ ስህተቶችን ለራሱ መተው። እንደዚህ ማድረግን ካደረጉ በኋላ ደግሞ እንመጣል። አሁን
የእሱ ድርሻ ደግሞ ምንድነው? የእሱ ድርሻ ደግሞ ወከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ ደውኒ ያፍቅሩ አንስቲሆሙ። ክርስቶስ ቤተ ክርስቲያንን እንደወደዳት ባሎች ሚስቶቻቸውን ይውደዱ። አሁን በሴቶች ወንበር በኩል ተቀምጠን ሴቶች ምንድነው የሚፈልጉን? መወደድ ማለት ነው። ስለዚህ ሁልጊዜ ማረጋገጥ የምትፈልገው ይሄ ሰውዬ ይወደኛል አይወደኝም። ሴት ወንድ እንደሚወዳት እርግጠኛ ከሆነች የሚፈልገውን ሁሉ ትሆናለች። በተክሊልና በቁርባን አግባ ማለት ከጋብቻው በፊት ማን ይቅደም ማለት ነው? እግዚአብሔር ይቅደም ማለት ነው። እግዚአብሔር ይቅደም ነው። ባልና ሚስት እንግዲህ ተመልከቱ አይደል? ተክሊል እንደተፈጸመላቸው 40 ቀን እንዲጾሙ ይታዘዛሉ። 40 ቀን ተክሊል ፈጽመው ስጋው ደግሞ ተቀብለው ሚስቲቱም ከእናቷ ቤት ባልየውም ከአባቱ ቤት ሄደው 40 ቀን ይታቀባሉ። ማን ይቅደም ተብሎ ነው። 40ውን ቀን አፍርሰው ግን አብረው መሆን ቢጀምሩ ምን ይሆናል? ትዳሩ ይበላሻል፣ ይጣላሉ፣ የጭቅጭቅ ቤት ይሆናል። እግዚአብሔር አልቀደምምና አልገባበትምና ያለ ቁርባን አትጋቡ ማለት እግዚአብሔር መጀመሪያ ይምጣ ነው። እሱ ነው የተፈለገው እኮ። እግዚአብሔር መጀመሪያ ይቀድማል። መንፈሳዊ ጋብቻ አይፈተንም ማለት አይደለም። በተሻለ የሚፈተነው እንደውም ያ ለምን በክርስቶስ የክርስቶስን ስጋና ደም ተቀብሎ የተጋቡ ናቸው። ሞር የተሻለ በአጋንንት ፈተና አለባቸው። በገንዘብ፣ በዝሙት፣ በስጋ ፈቃድ፣ በብዙ ነገር ይፈተናል። እኔ አፌን አንደበቴን አልቆጣጠር የምትይ ሴት በተክሊል በቁርባን ለማግባት እንዳታስቢ። አይ እግዚአብሔር በረዳኝ መጠን አንደበቴን ሰበስባለሁ። ካረከስኩሽን አንቺን ያረክስሻላ። ካላከበርከው ስጋውንና ደም ካላከበርከው አንተ አትከብርም። የምትከብረው ስታከብር ነው። አንተ ባታከብረው ምንም አታመጣም። ነገር ግን ስጋውንና ደሙን ካከበራችሁ የእናንተ ጋብቻ ይከብራል። በጌታ ስጋና ደም ሰው ተጋብቶ ሚስትን መስደብ፣ ባልን መስደብ በጣም ነውር ነው። ሞር ፈተና የሚበጣበት እሱ ነው። ፈተናውን ካለፍክ ግን ትልቅ ክብር ትልቅ ጸጋ ያለው እሱ ጋር። አንድ ያላገባ ሰው ማሰብ ያለብን ምን መሰላችሁ? አሁን እዚህ ማለት ያላገባችሁ ወጣቶች እኔ ራሴን ባገኘው አገባዋለሁ ወይ ብላችሁ ጠይቁ ራሳችሁን እስቲ። እንደው አሁን አንተ ሲንግል ነህ አይደለ? እንደው አንተ ወንድ ከሆንክ ሴት ብትሆን ኖሮ አሁን ያለውን ወንድ ብታገኘው ታገባዋለህ ወይ? ስለዚህ ራስ ላይ ብትሰራ ይሻላል። ምሉ ስትሆን ነው ሔዋን የምትጨመረው። ወደ አዳም አመጣት። አዳም ባያት ጊዜ እኔ አዳምን ትንሽ ታዝቤዋለሁ። ይሄን ታሪክ ሳነብ ባያት ጊዜ ይቻ አጥንት ከምን ነቻለ ትንሽ እንጠናና እንኳን አላለም። አይገርም? እንዳያት ምን ነቻለ አጥንቴ አካሌ እኔ አካሌ የሚሉ ዘፈኖች ከዚህ የመጡ ይመስለኛል። አላቅም። እንዳያት ነው ማሞገስ የጀመረው። ይቻ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት አለ። ትዳርን ሚስትን የሚያዘጋጀው እግዚአብሔር ነው። ለባል ሚስትን ለሚስት ባልን የሰጠ እግዚአብሔር ነው። ይህንን ስጦታ ለነዚህ ሙሽሮች የሰጠ አምላክ ስሙ የተመሰገነ ይሁን። የዚህ ዘመን ሴቶችንና የዚህ ዘመን ወንድ ባህሪውን ማየት ከፈለጋችሁ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ አንብቡ። በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄን ወቁ። በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ይሆናሉ። ለባሏ የምትጨነቅ አይደለም፣ ለራሷ የምትጨነቅ ሴት ትበዛለች። ለሚስቱ የሚጨነቅ አይደለም፣ ለራሱ የሚጨነቅ ወንድ ይበዛል። ተጠቅሜ ልጅ መንገድ ላይ ጥዬ ይላል፣ እሱ ወርቆ ይገኛል። ለምን? ሐሳቡን እግዚአብሔር ስለሚያውቅበት። በነፍሷ ተጫውቼ ጥላታለሁ ሲል በነፍሱ ተጫውታ እሷ ትጥለዋለች። ለምን? ሐሳቡን እግዚአብሔር ሰምቶበታል። በቃ ለተወሰነ ጊዜ መሸጋገሪያ ጊዜ ማሳለፊያ አድርጌ ስትል ጊዜ ማሳለፊያ አድርጓት ጥሏት ዞር ይላል። ለምን? ሐሳቧን ማን ያውቃል? ክፉ እንዳትመኙ ወገኖቼ። በቆፈርከው ጉድጓድ አንተ ልትገባ ትችላለህ። በቆፈርሽው ጉድጓድ አንቺ ልትገቢ ትችላለሽ። በነፍሱ ጫወታለሁ ብላ በነፍሷ ተጫውቶ ሄደ። ብዙ ሰው እናውቃለን። እንደው የሰርጋቸው ዕለት ሐሙስ ሆኖ ሐሙስ ቅዱስ ቁርባን ተቀብለው እሁድ ዕለት ደግሞ በዘፈን በጭፈራ በቬሎ ሰርጋቸውን ቢያደርጉ ምን ችግር አለው? የሚያገኙትን መንፈሳዊ ጸጋ ያሳጣቸዋል ወይ የሚል ጥያቄ ይዣለሁ። ምን ችግር አለውን የሚመስል ችግር የለም። ራሱ በጣም በቃ እንዴት ስጋት እንደሆነ ማንም ሰው ምናልባት ቢያውቀው በጣም ደስ የሚለኝ ነገር ቢኖር እሱን ራሱ ችግር ነው። ይሄ ምን ችግር አለው የሚለው ቃል ራሱ ለምን አመላካች የሚያደርገው ላናደርግበት የምንከለከልበት ምክንያት ምንድነው ብሎ መጠየቅ ምናልባት ይቻላል። ግን ይሄ ከንግግር ምን ችግር አለው ሲባል ራሱ ችግር እንደሆነ ይሄ ንግግር ምክንያት አለመፈለግን ለምናደርግለትም ነገር ልንረዳበት የሚገባንን በቂ ግንዛቤ ባናገኝም ምን የሚከለክለን ነገር አለ የሚል የግዴለሽነትም ነገር አለው። በጤናማ የሚጠይቀው ሰው ግን እውነት ለመናገር ያው ምን ችግር እንዳለው ሊያውቅ ይችላል።
በሰርጎቻችን ላይ አሁን አንቺ ያነሳሽው አንደኛው የምንሳሳትበት እንበለው ወይም መታረም የሚገባው ነገር ይሄ እንደ ስርዓታችን ከሆነ ሊቃውንተ ቤተክርስቲያን ሲያስተምሩ ስለ ስርዓተ ሰርግ በቅዱስ ቁርባንና እንደዚህ ሰው ሰብስበን ልንደግሰው በምንፈልገው የድግስ እንበለው ወይም ደግሞ ደስታችንን ተካፋይ እንዲሆኑ የምናደርገው ግብዣ የ40 ቀን ልዩነት እንዲኖረው ያስፈልጋል። ራሱ እንደው ታዩና ቀናትን ወይ ሳምንትን ማሳለፍ 40 ቀናት ልዩነት እንዲኖር ይደረጋል። ይሄ በቀደመው የሀገራችን ክፍል ላይ እስካሁን ድረስ ምናልባት የተወሰኑ ቦታዎች ላይ ራሱ ተግባራዊ ይደረጋል አለ እስካሁን ድረስ ሰርጉ የሚደረግበት ወይንም ደግሞ ቅዱስ ቁርባን የሚቀበሉበት ቀን ይታወቃል። ቀኑ ተቆርጦ ሲጀመር ክርስቲያኖች ራሱ ፍትሐ ነገሥታችን ሊቃውንት እንዲጋቡ የሚያዘው ማክሰኞና ሐሙስን ሌሎች ቀናቶች ላይ ራሱ እንዲጋቡ አይደረግም። ቅዳሜና እሑድ ይቻላል። አዎ ሰንበት ራሱን ችሎ በዓል ስለሆነ በሚለው ማለት ነው። ግን የሚታዘዘው ማክሰኞና ሐሙስ ነበር። አሁን ላይ ለምን እስከ ቅዳሜ እስከ ሐሙስ ሌሎቹንም ቀናቶች ላይ ለምን ተደረገ? በደንብ መመርመር ያስፈልገናል። መጀመሪያውኑ ማክሰኞና ሐሙስ ተደርጎ የተደነገገበት ምክንያት ስላለ ነው እንጂ እንዲሁ ዝም ብሎ አይደለም። አጽዋማት ላይ ልክ እንከለከላለን አይደለ? ሰርጎች እንዳይደረጉ በዛው ልክ ደግሞ ሰርጎች በሚፈቀዱባቸው ዕለታት ላይ ደግሞ ማክሰኞና ሐሙስ በጣም ተመራጮች ናቸው ይባላል። መጽሐፎቻችንም ላይ እነዛ ቀናቶች ይነሳሉ። ግን አሁን አብዛኛው በርካታ በሚባል ደረጃ የፈለገበትን ቀን ነው የሚመርጠው። የፈለገበትን ቀን መምረጡ አየሽ አሁን አንድ ትንሽ የሳትናት መንገድ አለች ማለት ነው። እኛው ራሱ አንዳንዴ እርስ በእርስ ያለ ነው ከውስጥ ስርዓትን የማስጠበቅና የመጠበቅ ሁኔታ በነገራችን ላይ የሆነ ሰው አካልና ድርሻ ኃላፊነት ብቻ አይደለም የሁሉም። አሁን ለምሳሌ አዳራሽ አከራዩ ሰው እንዲህ አይነት ነገር እንዳለ የቤተክርስቲያን ሰርግ ስነስርዓት ላይ ካወቀ ቶለሬት ማድረግ አለበት ያቅቡን ማለት ነው። አለበለዚያ ግን ያኛው ስርዓተ ቤተክርስቲያኑን ለማክበር በሚሮጥበት የሩጫ ልክ አንደኛው ደግሞ እንዴ እኔ ምን አገባኝ ምን ችግር አለው የሚል ከሆነ ራሱ ችግር ሆነ ማለት ነው። በቃ ቢያንስ እንኳን አልተረዳዳን እና ቀናቶቹ 40 ቀን ልዩነት ነው እንዲኖራቸው የሚያስፈልገው። ከዛ በኋላ ያኛው የ40 ቀን የመሰብሰቢያው ዕለት ላይ ወገንም ዘመድም ቤተሰብም ለሰርጉ ተካፋይ መሆን አለበት ተብሎ የሚጠራው ሰው በሙሉ ይጠራና ድግሱ ሰርጉ ደስታው ይደረጋል። አንደኛ የሚደረገው ለተጋቢዎቹ በቅዱስ ቁርባን ባለው ዕለት ላይ ከሚመጣባቸው እንግልት ድካም ለመቆጠብ ነበር። የሆኑ ጊዜያት ላይ ታስታውሺ ከሆነ የተጋቡበት ዕለት ላይ በዛኑ ዕለት ላይ ሰዎች ተደግሰው ተሰብስበው ምን ተደረገው ይበላ ይጠጣ ነበር፣ ደስታቸውን ይካፈሉ ነበር። ከዛ ምን ተደረገ? ይሄ ልክ አይደለም፣ ድካሙስ ምኑስ ሰርገኞቹ እንዲሆኑ በማይፈቀድበት ዕለት ላይ ስለ ክብረ ቅዱስ ቁርባን ይሄ መደረግ የለበትም ሲባል እንዳልሻች ወየቀን ወየሳምንት ልዩነት ጥሩ ፕሮግሬስ ነው። አንጠላ በጣም ጥሩ መሻሻል። ከተሻሻለን አይቀር ደግሞ ወደ ቀደመው እንመለስ፣ ወደ ስርዓቱ ወደ 40 ቀኑ ለመመለስ እንሞክር። ብዙ ጊዜ ላይ ያንን ለማድረግም አንዳንድ ተጋቢዎች እኮ ለምሳሌ የ40 ቀን አጽዋማቶች አሉን። አሁን አሳልፈን የመጣነው ልደት 40 ቀን ጾም ነው። 43 ብለን ብንይዘው ከተጨማሪ 3 ቀናት ጾሙ ጋር ማለት ነው። ከዛ በፊት የሚያገቡ ሰዎች ሊኖሩ ይችላሉ። 40ውን ቀን ልክ እንደ ጾም እንዲቆጥሩት ማለት ነው። ወይንም ደግሞ ያቺን ማለፍ ያለባትን ቀን እንድታልፍ ማለት ነው። ከዛ በኋላ ልክ ከጾሙ ፍስክ በኋላ ላይ እንደ አዲስ ሰርጉን የሚደግሱ ወይንም ደግሞ ሰዎችን ሰብስበው ብሉልኝ ጠጡልኝ የሚሉ አሉ። ሙሽሮች እውነት ለመናገር ስጋታቸው ይረሳል። በ40 ቀን ውስጥ ትሰርጋለ አይደለ? አንቺ በቤተክርስቲያን ስርዓት ባገባሽበት ዕለት ላይ ከ40 ቀን በኋላ ተረስቶ እንደ አዲስ ካርድ በትነሽ ኑና ደስ ተሰኙ ሲል ስንቴን የምታገባው ነው የሚያስብለው ራሱ ሰው ስላልተለመደ ወይንም ደግሞ ልምዱን በስነ ስርዓት የነበረውን ስርዓትን ማስቀጠል ስላልቻለ። እውነት ነው ቤተክርስቲያን ስርዓቱን ወይንም ደግሞ ትላንትና ጭምር ይዛው የነበረችውን ነገር ለማስቀጠል የምታደርገው አንድ ተጋድሎ እንዳለ ሁሉ በአንጻሩ ደግሞ ዘመኑ እያመጣባትና የኛም አስተሳሰብ አመለካከታችን መረዳታችን እየተለወጠ በመጣበት ልክ ደግሞ ከቤተክርስቲያናችንም ሸሽተን እንዳንረቅ የምታጥርበትና የምታስተካክልበትም ነገሮች አሉ። ነገር ግን ያን ማድረግ የሚችለው
መጀመሪያውኑ ስርዓቱን የሰጠን አካል ወይንም ደግሞ ቅድስት ቤተክርስቲያን ናት እንጂ ማንም ሰው በገዛ ፈቃዱ ተነስቶ ችግር የለውም አንተ በዚህ ካገባ በዛ ብታደርገው አንተ በዚህ ብትሆን በዛ ብታደርገው ማለት አይችልም። ሙሉ በሙሉ አይችልም። ይሄንን ቢታወቅ ራሱ በጣም ጥሩ ነው። እንደ ስጋት ደግሞ የሚገርምሽ የሚቀርቡት በእንደዚህ አይነት ጊዜ ላይ ለአንዳንዶች የቅርብ ዘመድ ምናልባት አባት እናት ሊሆን ይችላል። ለአንዳንዶች ራሱ ተጋቢው ሙሽራው ለሙሽሪት ወይ ሙሽሪት ለሙሽራው ሊሆን ይችላል ወይ ሚዜ ሊሆን ይችላል። በጣም ከፍ ሲል ደግሞ አተገባበሩን እና ሂደቱን ከመልመዳችን የተነሳ ምን ችግር አለው ብለን ልንመጣም የምንችለው ደግሞ ቤተክርስቲያን ውስጥ ያለንም በአገልግሎት ውስጥ ያለን ሰዎች ልንሆን እንችላለን። ማር ይስሐቅ ለዛ ነው ምን ይላል? ከኃጢአት ይልቅ ልምድን ፍራ ይላል። እውነት ነው። ልምድ ነው በጣም መፍራት ያለብን ነገር። ምክንያቱም ልምዱ ራሱ ኃጢአት አለመሆንና መሆኑን እስካለመለየት ደረጃ ከፍ ብለን ልናጸድቀውና ትክክለኛ ስርዓትም ነው ብለን እስከምንቀበልበት ደረጃ ሊያደርስልን ይችላል። ልክ እንዳልነው ቅድም በፎቶ የመስክ መርሃ ግብሩ ላይ ልምድ ሆኖ ስለቀጠለ አሁን ምናልባት የሚሰማው ሰው ራሱ አያበዛችሁት ልል ይችላል። አያበዛችሁት በቃ እንግዲህ ውስጥ ታዲያ እንዴት እንነሳ? ወደኋላ ተመለሱን የምትሉን እንዴት አድርጉን የምትሉን? እውነት ለመናገር ወደኋላ መመለስን አንጠላም። ሲጀመር አኗኗራችንም ወደኋላ ወደ መመለስ ያጣነውን ገነት ለማግኘት እኮ ነው አሁን ወደኋላ እየተመለስን እየኖርን። ከምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ፣ እግዚአብሔር አለው ወይ ብቻ ፈልጉ። የነፍስ ንጽህናን ይፈልጋል ወይ? የነፍስ ቅድስናን ትፈልጋለች ወይ? እንጂስ ገንዘብን አትሹ። ዓላማ አይደለማ። እግዚአብሔር የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እደግመዋለሁ። የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እናስ ሰይጣን እንዳይፈትናችሁ አግቡ ነው ያለን። ለምንድን ነው የምታገቡት? ጽድቅን ልትፈጽሙ ነዋ። ለምንድን ነው እጮኛ የምትይዙት? ጽድቅን ልትፈጽሙ ነዋ። ለምንድን ነው ቤተሰብ የምትመሰርቱት? ድህነታችሁን ለመፈጸም ነዋ። ቅዱስ አትናቴዎስ ሁለቱ የህይወት ጸጋዎች ይላቸዋል። ምንና ምንን? ምንኩስናንና ጋብቻ።